ሰላም ውድ የልባም ሴት ቻይናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ማቀርብላችሁ የዛሬ ውሎዬን ነው። ዛሬ ስሰራ የዋልኩት እንግዲህ የድንጋይ ማሳጅ ነው። የድንጋይ ማሳጅ ምንድን ነው ብላችሁ ልትሉ ትችላላችሁ። ድንጋይ ማሳጅ ማለት ብዙ ህመም ያለበት ወይ ድካም የተሰማው ሰው በዚህ ቢሰራ ጥሩ ነው። ሰውነቱ ይፍታታል ማለት ነው። እንግዲህ ይሄ በሶኬት የሚሰራ ነው። ውሃና ድንጋይ እዚህ ውስጥ ይገባል። ለስ ካለ በኋላ ድንጋዩ ለስ ካለ በኋላ ፎጣ ይነጠፍና በፎጣው ውሃው እየደረቀ ሰውነት ላይ ይደረደራል ማለት ነው። ሰውነት ላይ ከተደረደረ በኋላ ፎጣ ይለበሳል እንደ ስቲም እንዲሆን ሙቀት እንዲሰጥ ለሰውነት። ከዛም በኋላ ድንጋዩ እየተነሳ በዚህ በምታዩት እንጨት ሪላክስ እየተደረገ ማሳጁ ይሰራል። እዚች ጋር እንግዲህ ሻማ ነች። ሻማው ይበራል። ማሳጅ ሲሰራ ዘይት አለ። እንደዚህ ፎቶ ላይ እንደምትመለከቱት ነው ማሳጅ የሚሰራው። ስራዬን እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አመሰግናለሁኝ። እንግዲህ ከማሳጅ ከወጡ በኋላ እዚች ጋር አረፍ ብለው ሻይ ቡና ይላሉ። ከዛም በኋላ ወደ ቤታቸው